እሺ ጤና ቤት ለቤት ህክምና ቤት ህክምና ከምንሰጠው በተጨማሪ እንግዲህ ኦንላይን ላይ ለህብረተሰቡ ግንዛቤ እየሰጠን ያለነው ሁላችሁም ዩቲዩብ ላይ ገብታችሁ ጤና ቤት ለቤት ህክምና ብላችሁ ግቡና ላይክ፣ ሼር፣ ሰብስክራይብ አድርጉ ለሁሉም ሰው እንዲደርስ። እንግዲህ ዛሬ ይዤላችሁ የመጣሁት እንግዲህ ስለ ሪህ ህመም ነው። ሪህ እንግዲህ ብዙ ሰዎችን እያመመ እየተሰቃዩ ያሉበት ሪህ ነው። ሪህ የሚባለው እንግዲህ በእንግሊዝኛው ዩሪክ አሲድ ይባላል። እንግዲህ ከሰውነታችን ላይ ዩሪክ አሲድ የሚባለው ነገር የሚመረትበት መንገዶች አሉ። በደንብ አድርጌ በቀጣይ ያብራራላችኋለሁ። አሁን ግን ዩሪክ አሲድ በሰውነታችን ላይ ሊመረት የሚችለው ነገር ምንድነው? የአመጋገብ ስህተት ሲኖር ነው። እንግዲህ ፕሮቲን ብሬክዳውን ይላል እና ፕሮቲኖችን በቀላሉ ለመሰባበር ሲል የሚጠቀመው ሰውነታችን የሚጠቀማቸው ነገሮች ዩሪክ አሲድ እንዲፈጠር ያደርጋሉ። ፕሮቲን ብሬክዳውን ማለት እንግዲህ የሰዎች ጮማ ነገር የሚበሉ ከሆነ ስጋ በልተው ጮማ ነክ ነገር ስጋ በልተው ቢራ የሚጠጡ ከሆነ ወይም እንደዚህ ድራፍት ነገር የሚጠጡ ከሆነ ያን የበሉትን ምግብ ለመፍጨት ወይም ብሬክዳውን ለማድረግ ሲል የዩሪክ አሲድ ይመነጫል እና ያን እንደዚህ አይነቱን ዩሪክ አሲድ በሚመነጭበት ሰዓት ላይ እንግዲህ በኩላሊት አማካኝነት ወደ ውጭ እንዲወጣ ይደረጋል። እንግዲህ በምግብ ተመግበን ወይ ጮማ ነገር ወይ ስብ ነገር ተመግበን ያ ነገር እንዲሰባበር ወይ በቀላሉ እንዲፈጭ ተብሎ የመነጨው ዩሪክ አሲድ በኩላሊት አማካኝነት ነው ወደ ውጭ ሊወጣ የሚችለው እና ያ እንደዚህ አይነት ነገር ከምግብ አንጻር የሚመነጨው ዩሪክ አሲድ ለኩላሊት ጠጠር ሊዳርግ ይችላል እና በተደጋጋሚ ሰው ግንዛቤ ካላገኙ የኩላሊት ጠጠር በሽንት መውጣት በማይችልበት ደረጃ ላይ ሊያድግ ይችላል እና የኩላሊት ጉዳት ሊያደርስ ይችላል። ሁለተኛው ደግሞ ምንድነው? ከውስጣችን ላይ ምግብ ማንመገብ ከሆነ እኛ እንቅስቃሴ በምናደርግበት ሰዓት ላይ እንቅስቃሴ እንድናደርግ ወይም ስራ እንድንሰራ ግዴታ ኤቲፒ በሰውነታችን ላይ መመንጨት አለበት። ወይም የሰው ልጅ እንዲንቀሳቀስ ስራ እንዲሰራ ኃይል ወይም እንቅስቃሴዎችን በስነ ስርዓት ተግባራዊ እንዲያደርግ በተፈጥሮ የተሰጠ ጸጋ ነውና ከውጭ ምግብ ባንመገብም ከውስጣችን ላይ ያለውን በፕሮቲን መልክ ሰውነታችን ካለው መጠቀም ካለበት ትርፍ ነገር ካለ ለአደጋ ጊዜ ስለሚያስቀምጠው ያን የአደጋ ጊዜ ያስቀመጠውን ነገር እንቅስቃሴ ምግብ ሳንበላ የምናደርገው ስራ የምንሰራ ከሆነ ከባድ ስራ እንደዚህ ንግግርም ሊሆን ይችላል። ሰውነታችን ኦልሬዲ ከውጭ የተመገበው ነገር የለም። ከሰውነታችን ውስጥ መጠቀም ሲፈልግ ያንን ፕሮቲን ወይም ለአደጋ ጊዜ ያስቀመጠውን ብሬክዳውን ያደርገዋል። ብሬክዳውን ለማድረግ ለኤቲፒ ለመቀየር ወይም ኃይል ወይም ጉልበት ለሰውነታችን እንዲሆን ተፈልጎ ያንን የተቀመጠው የአደጋ ጊዜ በሚያቀልጥበት ሰዓት ላይ የሚፈጠር ዩሪክ አሲድ እንግዲህ በትንፋሽም ሊወጣ አይችልም፣ በላብም ሊወጣ አይችልም፣ በሽንትም ሊወጣ አይችልም። ስለዚህ እንደነዚህ አይነት ነገሮች ሲፈጠሩ ግን ወደ መገጣጠሚያ ማለት እንግዲህ ጉልበት ሊሆን ይችላል፣ እግራችን ቁርጭምጭሚት ሊሆን ይችላል፣ የእግራችን ጣቶች ሊሆን ይችላል፣ የእጃችን ጣቶች ሊሆን ይችላል፣ ወይ ክንዳችን ሊሆን ይችላል። ወደዛ የአንጓ ወይም የፈሳሽ ነገር አለ በመገጣጠሚያ ማለት ወደዛ ነው የሚወገደው። በዛን ሰዓት ላይ ሰውነታችን የመቅላት የማበጥ ነገር ይመጣና እንቅስቃሴያችን እንዲገደብ እንዳንሰራ እንዳንራመድ ያስነክሰናል እና ይሄ ነገር ሁሉ የሚመጣው እንግዲህ አንድ ካመጋገብ ሁለቱም ካመጋገብ ነው ችግሩ። አንድ ሰው እንቅስቃሴ ስራ የሚሰራ ከሆነ ምግብ በልቶ ነው ስራ መስራት ያለበት መንቀሳቀስ ያለበት። አንዳንድ ነገሮች ስራ ጫና ያለበት ሰው ምግብ ሳይበላ ጫና ሲያደርግ ከሰውነት ውስጥ የተቀመጠውን ነገር ለማቅለጥ ሲባል ዩሪክ አሲድ ይፈጠራል። ከዛም ባለፈ ደግሞ አመጋገብ ችግር የሚባለው ጮማ ነገር ስብ ነገር ይበላልና ከዛ ቢራ የሚጠጣ ከሆነ ድራፍት የሚጠጣ ከሆነ ያንን የበላውን ነገር ለመፍጨት ወይም እንዲፈጭ ወይም ወደ ሰውነታችን ወደ ውህደት እንዲሄድ ግድ ስለሆነ ያንን ነገር ለማቅለጥ ወይም ለመፍጨት ሲባል ዩሪክ አሲድ በሁለቱም አቅጣጫ የሰውየው የአመጋገብ ችግር ነው ይሄን ነገር ሊፈጥረው የሚችለው። ከዛም ባለፈ እንግዲህ ዩሪክ አሲድ እንግዲህ ለተለያዩ ችግሮች ሊዳረግ ይችላል። አንደኛው በተደጋጋሚ ይሄንን ነገር አመጋገብ በማስተካከል መከላከል ይቻላል። ክብደትን በመቀነስ ውፍረትን በመቀነስ ከዛም በኋላ ውሃ በብዛት በመጠቀም ከዛም ባለፈ እንቅስቃሴ ማድረግ ስፖርት መስራት። ስፖርት ሲሰራ ከሰውነታችን ላይ ያለው በስብ መልክ ተጠራቅሞ ያለው ነገር ስለሚቃጠል በሰዓቱ ያንን ነገር ሲቃጠል ለዩሪክ አሲድ ሊዳርገን ይችላል። ግን በቀጣይነት በምንሰራበት ሰዓት ላይ ግን ከሰውነታችን በትርፍ መልክ የተቀመጠው ነገር በሙሉ ስለሚቃጠል ከዛም በኋላ በሂደት ለዩሪክ አሲድ ወይም ስለ ሪህ ህመም ሪህ የሚባለው ነገር ሊያጠቃን የሚችልበት መንገድ ልንቀንስበት እንችላለን። ለዛሬ ያስኩት እዚህ ላይ ጨርሳለሁኝ። የጤና ቤት ለቤት ህክምና ነው። ሁላችሁም ዩቲዩብ ላይ ገብታችሁ ሳብስክራይብ አድርጉን፣ ላይክ ሼር አድርጉ። በቀጣይ በደንብ አድርጌ አብራርቼ እቀርብላችኋለሁ።